ጠቅላይ ሚኒስትር አብይ አህመድ እስላም ነው ቢሆን ጥሩ ነበር ቢሆን ደስ ይለኛል እኔ እንደ አንድ እስልምና እምነት ተከታይ ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው ምርጫው ነው ፕሮቴስታንት መሆን ምርጫው ነው እስላም መሆን ምርጫው ነው እስላምስ ቢሆን ያገሪቱ ጠቅላይ ሚኒስትር መሆን ወንጀል ነበር እንደ አንድ ወንጀል እንደ አንድ ያገሪቱ ትልቅ ጥፋት እንደ አንድ ያገሪቱ ትልቅ ወደ ኋላ መመለስ ጠቅላይ ሚኒስትር አብይ አህመድ እስላም ነው ቢሆን ጥሩ ነበር ቢሆን ደስ ይለኛል እኔ እንደ አንድ እስልምና እምነት ተከታይ እሱ ግን ፕሮቴስታንት እንደሆነ አውቃለሁ ጠቅላይ ሚኒስትር አብይ አህመድ ያ ደግሞ እኔ አይደለሁም ፈጣሪ ምርጫውን ሰጥቶታል መብቱ ስለሆነ የፈለገውን እምነት ይመከታል መብት አለ እስላም ቢሆን ምን ሊሆን ነበር ማለት ነው እሱ ቢሆን ኖሮ እስላም ስለሆነ እንዲጠፋ ሊወሰንበት መገደል መሰቀል በወገር ነው ያለበት ምን አይነት ሚዛን ነው እኔች ሀገር ላይ ባለው የዲሞክራሲ ስርዓት የሚፈተን ስርዓት ባለው የፖለቲካ መስመር እንግዲህ በየትኛው መስመር ተጠቅሞ መጥቶ ሀገሪቱን የሚመራ ሰው የኔ ሁሉ ጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ ባያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም ልንልም አንችልም የምንጠይቀውና የምናነሳው የፍትህ መጓደል የዜጎች መብት መገፋት አግባብ ስላልሆነ በዜጎች በአገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው ያን ስንሰራም ደግሞ አሁን ሁሉ ጊዜም ብለው ነገር አለ እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰገድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ በደል ነው ሌላ ስያሜ የለውም ሁሉም ቦታ ላይ ሲፈጸም ሁሉም አካል ጋር ሲደረግ በእምነት ተለይቶ አንተ ላይ ሲተገበር ሌላው ላይ ደግሞ አላግባብ የሆነ ነገር ሲሰጠው ስታይ መቃወም የእምነት መገለጫው እስልምና ይሄ ነው ፍትህና ፍትሃዊነትን ከራስ ነው እንድትጀምር የሚያዝ ወላ ይጅሪመነኩ ሸንአን ቆሚን እኮ ነው የበደሏችሁ ሰዎች እንኳን ያጠፋችሁ ሰዎች የሰዎች መጥፎ ተግባር ፍትህ እንድታዛቡ እንዳያደርጋችሁ ነው የሚያዝ ፍትህን ባዛባህ ቁጥር ትከፍልበታለህ ዋጋው ስለዚህ ለኔ አክሱምም የትም ኦሮሚያም ይሁን የትም አፋርም የትም ሶማሌ የትም ቦታ ላይ የሚደረግ በእምነቱ በማንነቱ በደል የሚደርስበት አካል ካለ እኩል ነው እኩል መብታቸው መከበር አለበት